ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባያላችሁበት በአገር ዳርቻ ሁሉ ሰላማችሁ ይብዛ። በአገር ውስጥም ከአገር ውጭም ያላችሁ እህት ወንድሞቼ ሰላማችሁን እግዚአብሔር ያብዛው። እንዴት ናችሁልኝ? እንግዲህ ዛሬ ደግሞ ያው ለየት ባለ ነገር ነው የመጣሁት። እሱ ምንድነው? ያው ብዙዎቻችን የሚመለከተን እና ብዙዎቻችን የሚነካ ብዙዎቻችንን ደግሞ ብዙ ያው እንግልትም የሚደርስብን በቃ የሆነ አንድ ሰው ከሀገሩ የሚወጣው የሆነ ነገር አስቦ ነው። እዛ የወጣበት ቦታ ደግሞ ሲደርስ የሚደርስበት ነገር ሌላ ነው እና እሱ ምንድነው? እንግዲህ በጣም የሆነ ሰው በጣም የሆነ የምከታተለው በስራው ጎበዝ የሆነ በተለይ ለኛ ለመዳም ቅመሞች የቆመልን በተግባርም እያሳየን ያለ አንድ ሰው አለና በጣም ነው የማደንቀው፣ በጣም ነው የምወደው። የምሬን ነው የምላችሁ። ለኛ ለእህቶቹ ያለው ክብር በጣም ይለያል። የእውነት የሚለይ ሰው ነው። ጎበዝ ነው። ያው እንደዚሁ እግዚአብሔር ልቡን ሳይለውጠው ደግሞ እስከ መጨረሻው እንደዚሁ ከጎናችን እንደሚቆም ተስፋ አደርጋለሁ። እሱም ማን ነው ልትሉ ትችላላችሁ። ዩቲዩብም አለው፣ በእርግጥ ቲክቶከርም ነው። ሙቢ ቲክቶከሩ እለጥፍላችኋለሁ ፎቶውን እና ብዙ እህቶቻችን በር እየተዘጋባቸው መውጣት ለማይችሉት አቤት ለሚላቸው ያጡ ደላሎቻቸው ስለ ደላላ ተዉት። እግዚአብሔር ብቻ ብድራቸውን ይመልስላቸው። የደላሎች እኔ እንጃ፣ እዛ የሚሉት ሌላ፣ እዚህ ከመጣን በኋላ የሚሉን ሌላ። የእውነቴን ነው የምላችሁ። የደላላ ብር እግዚአብሔር አይባርከው። የእውነት እጃቸው ላይ እሳት ያደርግባቸው። እኔ ምንም አይደለም፣ አውቀዋለሁ። እኔ ስሜቱን አውቀዋለሁ። የእውነቴን ነው የምላችሁ። እንደ ደላላ እኮ ክፉ የለም። የእውነት ነው የምለው። ምናልባት ከ10 2 ሰው ሊገኝ ይችላል፣ መልካም ሰው ማለት ነው። እና ደላሎች ያመጣሉ። ከዛ በኋላ እዛ ሀገራችን ላይ የሚሉን ሌላ ነገር ነው። የሰው ሀገር ግን ስንመጣ ይወረውሩናል። ከዛ በኋላ እኛ የምንለው ነገር በፍጹም አይሰማም። ኔቨር፣ በቃ ምንም ነገር ሊሰማ አይቻልም። ጭራሽ እንደዚህ ሆነን እኮ ብለን ከተናገርን እናንተ ዝም ብላችሁ ነው የመጣችሁት፣ ልትሰሩ አይደለ? ዝም ብላችሁ ስሩ። የመጣሁትማ ልሰራ ነው፣ አንቺ ልትነግሪኝ አይደለም። የእውነቱን ስነግራችሁ ማለት ነው። ልሰራ እንደሆነ እኔ ራሴ አውቀዋለሁ። ግን የምሰራበትን ቦታ ካልተመቸኝ የሆነ ነገር እየደረሰብኝ ከሆነ እንድናገር መብት ተሰጥቶኛል፣ ሀገሬ ላይ ማለት ነው። ግን ስመጣ ደግሞ ያ የተሰጠኝን መብት ልተገብረው ስሞክር እነዛ ሰዎች ያ መብት እንደሌለኝ ነው የሚነግሩኝ። እነማ? ደላሎች የሚያመጡን፣ ሴትም ወንድ ማለት ነው። ደላሎች እግዚአብሔር አይባርክላቸው ብራቸው። የእውነት እሳት ይብሉ። በቃ በእኛ ላብ፣ በእኛ ማንነት፣ በእኛ ብር እኛን እየሸጡ የሚያገኙት ብር እግዚአብሔርን እሳት ያርግባቸው። ዛሬ ሙቢ ያወጣት ልጅ ራሱ አሁን በር ተዘግቶባት የምትውላት አስቡት። አንድ ክላስ ውስጥ በር ተዘግቶብን አይደለም ሳይዘጋብንም እኮ የምናሳልፈውን ግፍ እኛ ነን የምናውቀው። የምናሳልፈውን ችግር እኛ ነን የምናውቀው። አዎ አረቦች ክፉ ስለሆኑ ብዙ ነገር ሊያደርጉብን ይችላሉ። በዛውም ልክ ደግሞ መልካሞች ሊኖሩ ይችላሉ። ግን ችግር ደረሰብን ብለን ለወገኖቻችን ስንናገር ወገኖቻችን እኛን ያጠቁናል። ለምን? በተለይ ደላሎቻችን። ሌሎቹማ ይኸው እያገዙን እኮ ነው። እንደነ ሙቢ፣ ሀቢባ ብዙዎች አሉ። እኔ ስማቸውንም አላውቅም። ብዙዎቹ እኮ እያገዙን ነው። ከተዘጋብን በር እያወጡን ነው። ከተዘጋብን ችግር እያወጡን ነው። ደላሎቻችንስ ብራችንን ባሉ፣ ስልካቸውን አጠፉ። خلاص አንቺ ኖርሽ አልኖርሽ ለነሱ ጉዳያቸው አይደለም። ችግር ሲደርስብሽም ስትናገሪ ምንም አይነት ችግር እንዳልደረሰብሽ አድርገሽ እንድትኖሪ ነው የሚያደርጉሽ። በቃ ዝም ብለሽ ስሪ። ልትሰሪ አይደል እንደ መጣሽው?
ከዚህ በኋላ እዚህ ስልክ ላይ እንዳትደውይ። ይሄ ነው በቃ መልሳቸው። እግዚአብሔርን እምላችሁ ይሄ ነው መልሳቸው። እሱንም ደግሞ ስልኩን ካነሱላችሁ እሱን ለምን ግፍ አይደለም በሰው ልጅ መጫወት? በጣም ነው የምታሳዝነው ይቺ ልጅ። እግዚአብሔርን እምላችሁ እግዚአብሔር ይስጠው ግን ሙቪ ማለት ነው። ከዚህ በፊትም አንድ ልጅ እንደዚሁ እያሰቃዩ እየደበደቡ ምናምን ብዙ ተሰራጭቷል። የሷ እንትን አይታችሁ ሊሆን ይችላል። በየቲክቶኩም በየዩቲዩብም ተሰራጭቷል። በአፍንጫዋ ደም እየመጣ ማለት ነው። ስራ አትሰራም እሷ ከመጣች 3 ወሯ ነው ምናምን እያለ ሰውየው እየቀረጻት ምን እያለ ብዙ ነገር እየደበደቧት ሲያደርጓት የነበሩት። ግን ይሄ መረጃ ግን ሙቪ ጋር ሲደርስ ሙቪ ሁሉ ነገር አስተካከለላት። በቃ እግዚአብሔር ይመስገን። ከዛ ቤት ወጣች፣ ሌላ ቦታ መስራት ጀመረች። እኔ ሀገሬ መሄድ አልፈልግም እዚህ ነው መስራት የምፈልገው አለች፣ ተናገረች። ከዛ ቤት ወጣች። خلاص ይሄ ነው እኮ ከደላሎቻችን ራሱ የምንፈልገው እኮ ይሄንን ነው። ሌላ ምንም አንፈልግም። ግን ደላሎቻችን አምጥተው ይወረውሩናል። እግዚአብሔርን የፈራ መልካም ወገኖቻችን ደግሞ እንደዚህ ያነሱናል። ይታያችሁ፣ እግዚአብሔር መልካም ነው። መልካም የሰራ መልካምን ነገር ያገኛል። ክፉ የሰራ ደግሞ ሁሌም ክፋቱን እያፈሰ ነው የሚኖረው። ስለዚህ መልላችሁ ፈልጌ ነው እውነት ሙቪን ቲክቶኩንም እየገባችሁ ፎሎ አድርጉት፣ ዩቲዩብንም ሰብስክራይብ አድርጉለት። የእውነቴን ነው የምላችሁ፣ በጣም መልካም ሰው በተግባር የሚያሳያችሁ ነው። እንደዚህ ለድራማ አይደለም፣ በተግባር የሚያሳያችሁ ነው። እሱ እውነታ ሁሉ ነገሩ ላይቭ ላይ ነው። ይሄ ተቀርጾ ኤዲት ተደርጎ ድራማ ነው ፕራንክ ነው የሚባለው ነገር አይደለም። ላይቭ ላይ ቲክቶክ ላይቭ ላይ ነው ሁሉንም ነገር የሚያመጣላችሁ። እዛም እየሆነ ያለውን ችግርም እሱም የሚያደርገውን ተግባር ላይቭ ላይ ነው የሚያሳየው። ከአረቦቹ ጋር እንኳን መነጋገር በደንብ ይችልበታል። በቃ የተማረ ሰው ነው። የእውነት ነው የምላችሁ። በቃ በትክክል ቀስ ብሎ ረጋ ብሎ ሰውን የሚያድንበትን መንገድ ሲጠቀም በጣም ነው ደስ የሚለው። እንዲህ ጮሆ ምናምን እናንተ እንዲያረጋችሁ ነገር አያባብስ። ለአረቦቹ ፍቅር ሰጥቶ ያንን ሰው ነው ማዳን የሚፈልግ እና በጣም መልካም ሰው ነው። ብዙዎቹን እያወጣ ነው፣ ብዙዎቹን እያዳነ ነው። እግዚአብሔር ይመስገን። መልካምነቱን እግዚአብሔር ይክፈለው። ግን ክፉ ደላሎች እግዚአብሔር ክፉ የሆነውን እንጀራ ይስጣችሁ። እናንተም ሀገራችሁን ለቃችሁ መታችሁ እኮ እዚህ የምትሰሩት እኮ እናንተም እንደኛው ናችሁ። ምን ልብስ ቀይራችሁ ምናምን ስለምትወጡ ስለምትገቡ አይደለም ከተባለ እኛ እንበልጣችኋለን። እኛ ዩኒፎርም ለብሰን የምንውለው ሰዎች እኛ እንበልጣችኋለን። ምክንያቱም ወጪ የለብንም። ታውቃላችሁ፣ ወጪ የለብንም። ሻምፖ አንገዛም፣ ሳሙና አንገዛም፣ ቅባት አንገዛም፣ ልብስ አንገዛም፣ ካርድ አንገዛም፣ ዋይፋይ አንገዛም፣ ጫማ አንገዛም። የዓለም ዱቄታችሁን እዚህ የምትለቀለቁትንም አንገዛም። እኛ ንጹህ ሆነን ዩኒፎርማችንን ለብሰን ብራችንን ቆጥረን የምንኖር እናት አባቶቻችንን ቡናና ስኳር እየገዛን እየተመረቅን ነው የምንኖረው። የፈለገ የአረብ ቤት ባይመቸን እንኳን እኛ ግን ምርቃት አለ በልባችን ውስጥ። እናንተ ግን የኛ የሚያቃጥለው እንባችን ራሱ እናንተ ጋር ስንት አይነት ግፍ እየተሰራ እንደሆነ አትጠራጠሩት። እግዚአብሔር ምን እንዳዘጋጀላችሁ እራሳችሁ ታውቃላችሁ። የዘራውን ነው የሚያጭደው ሰው። ጤፍ ዘርተህ ስንዴ ለማጨድ አትሞክር። ስንዴ ዘርተህ ደግሞ ጤፍ ነው ማጭደው ብለህ እንዳትሞክር። ምክንያቱም የዘራኸው ስንዴ ነው የምታጭደው። ጤፍ ነው የምታጭደው። ይሄን ያህል ክፋት ለምን እንዴ? እኛም እኮ ሰው ነን። ብራችንን ከፍለን ነው የምንመጣው። ብራችንን ከፍለን እስከመጣን ድረስ ደግሞ መከበር አለብን። ዜጎቻችን ናችሁ። እኛም የእናንተ ሆነን አሳልፋችሁ ትሰጡናላችሁ፣ ግን አታነሱንም። ብራችሁን ካገኛችሁ በኋላ ስልካችሁን ታጠፋላችሁ። ድምጻችንን ከሰማችሁ በኋላ ብሎክ ታደርጉናላችሁ። እግዚአብሔር ብሎክ ያርጋችሁ። የእውነት ከእግዚአብሔር ገነት ብሎክ ያደርጋችሁ እግዚአብሔር። እናንተ ለነገሩ ገነትን አታዩትም፣ በህልም ራሱ አታዩትም እንኳን ልትሄዱ። ሲኦል ራሱ ይቀናባችኋል። እውነት ክፋታችሁ ጥግ የለውም እኮ ክፋታችሁ ጥግ የለውም።
ከደላሎች ብያለሁ እኔ ከ10 2 ቢገኝ ነው መልካም ሰው። መልካም ሰው 2 ቢገኝ ከ10 ሰው የለም መልካም ደላላ። በተለይ አረብ ሀገር ላይ ለምንሰራው አረብ ሀገር ላይ ለምንበደለው ሰዎች መልካም ደላላ ሙስተሂል አይገኝም። ከተገኘም 2 በቃ እሱንም እየገላመጡን እየሰደቡንም ቢሆን የሚያወጡን ናቸው እንጂ አይዟችሁ ነገ ሌላ ቀን ነው የሚለን ተስፋ የሚሰጠን የለም። እያንቋሸሹ የገላመጡንም ቢሆን የሚያወጡን 2 መልካም እናገኛለን። እና የምር በጣም ነው የሚሰማኝ እኔ እንደዚህ ሲሆኑ ብዙ እህቶቻችን እግዚአብሔርን ነው የምላችሁ በየሀገሩ የሚደበደቡት በር የሚዘጋባቸው ምግብ የሚያጡት ልብስ የሚያጡት ደሞዝ የሚያጡት በደላሎቻችን ምክንያት ስንጮህ ሰሚ ስለሌለን ይረግጡናል በደንብ አድርገው። ደላሎች እግዚአብሔር ይላችሁ የእውነት እግዚአብሔር የረገመውን እንጀራ ይስጣችሁ። እግዚአብሔር ብድራችሁን ይክፈላችሁ። ክፋት ለምታስቡ ሰዎች ማለት ነው። በወገኖቻችሁ ላይ ስቃይን የምታስቡ ሰዎች እህቶቻችሁ ሲራቡ እህቶቻችሁ ሲቆስሉ ሲረገጡ እየሳቃችሁ የምታዩ በእነሱ ላብ እናንተ እንጀራን ቆርሳችሁ የምትበሉ ደላሎች እግዚአብሔር እሳት ቆርሶ ያብላችሁ። የእውነቴን ነው የምላችሁ። በቃ ሁሌ ላይቭ ላይ ሙቪ ጋር ግቡ። የእውነት ታለቅሳላችሁ እኮ ምን እንደሚደርስባቸው። ለምን አሁን እቺ ልጅም በር ተዘግቶባት ነው ያለችው። ስቃዋን እየበላች ነው ያለችው። ለምንድን ነው ግን እንደዚህ ክፋታችን የበዛው እርስ በራስ በተለይ በሰው ሀገር ላይ ሆነን ማለት ነው። የእውነት በጣም ነው የማዝነው እኔ በተለይ በደላሎች በጣም ነው የማዝነው። እግዚአብሔር ይላችሁ ከእግዚአብሔር ይላችሁ። እኔ ሌላ ምንም ከአንደበቴ የሚወጣ ነገር ስለሌለ እግዚአብሔር ይላችሁ። የከፋችሁትን እንጀራ እግዚአብሔር በክፉ እጥፍ አድርጎ ይመልስላችሁ። እንጃ የእውነት በጣም ነው የሚያሳዝነው። እና ቤተሰቦቼ ራሳችሁን ጠብቁ። እህቶቼ፣ ወንድሞቼ በሰው ሀገር ላይ ያላችሁ ራሳችሁን ጠብቁ። በቃ የሚሆነውን ነገር በሙሉ በራሳችሁም ለመወጣት ሞክሩ። በተረፈ ያው እግዚአብሔር ይጠብቀን ሁላችንንም እና አይዟችሁ በርቱ ቤተሰቦቼ፣ እህት ወንድሞቼ። ላይክ፣ ሼር፣ ሰብስክራይብም እያደረጋችሁ አበረታቱኝ። እግዚአብሔር ደግሞ ከእንደዚህ አይነት ነገር ይሰውረን። አሰሪዎቻችንን ክፉ ከማድረግ እግዚአብሔር ይሰውረን። ባዳውን ሆዱን ያራራልን። አላማ ኖሮን ነው የመጣ ነው እና እግዚአብሔር አላማችንን ያሳካልን። የልባችንን ፍጻሜ መጨረሻችንን ሁሉ ያሳምርልን ነው የምለው እኔ። እህቶቼ በሰው ቤት ያላችሁ ሁሉ እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉልኝ ቪዲዮዎቼን። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በጣም ነው የምወዳችሁ የማከብራችሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ ሀገራችንን ኢትዮጵያን ሰላም ያድርግልን።